ሰላም የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ነው? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ በሌላ ቪዲዮ መጥቻለሁ ማለት ነው። ሁሉም ነገር እግዚአብሔር ሲፈቅድ ነው። እንዴት ናችሁ እናንተ? እኔ በጣም ደህና ነኝ እና ብዙ ነገር አሳለፍን በዚህ ባለፈው ሳምንት። ደስም የማይል ደስም የሚል ሰው እስከሆንን ድረስ በእርግጥ ሁልጊዜም መልካም አይሆንም ምድር ላይ እስካለን ድረስ ማለት ነው። ግን እግዚአብሔር ይመስገን ዋናው በህይወት መቆም ነው። እንዴት ናችሁ? በተረፈ ዛሬ የፊት ማስክ ይዤላችሁ መጥቻለሁ። እኔም ፊቴም ድክም ብሏልና አብረን እንሰራለን ማለት ነው። ያላችሁን እናንተ ያላችሁን አብረን እንሰራለን። አንዳንድ ጊዜ ሰው የሆነ ነገር ሲያደርግ በቃ ደስ ይላችኋል አይደል? ተነሳስታችሁ እናንተም የሆነ ነገር ለማድረግ ትሞክራላችሁና በጣም መልካም ነገር ነውና የሚያበረታታ በጣም ብዙ እንፈልጋለን። በተለይ በዚህ ዘመን ብዙ ነገር በበዛበት የሚሰማ ሁሉ በሚያስጠላበት ዘመን ላይ ትንሽ እንኳን የተወሰነ ነገር አለ አይደለ? እኔ አሁን ለምሳሌ ብትጠይቁኝ የሆነ በቃ ሀዘን ነገር ማየት በጣም መስልችት ያለኝ በቃ ራሴን ለማታለል ወይ ደግሞ የሆነ ነገር ይዤ ለማንበብ ወይ ደግሞ ባይብልን በማንበብ እንጂ በጣም ብዙ ነገር በማየት ጊዜን እንትን አይደለም። ምክንያቱም ምድር ላይ ነው ያለነው፣ መልካም ነገር የለም እና እግዚአብሔር የተመሰገነ ይሁን። ብቻ ዋናው ጤና ነው አይደለ የሀገሬ ልጆች? እና አዲስ ለመጣችሁ አዲስ ሰብስክራይብ ላደረጋችሁኝ በጣም አመሰግናለሁኝ። እንኳን ደህና መጣችሁ። ለቆያችሁትም እግዚአብሔር ያክብርልኝ። እንግዲህ ከኔ ጋር ቆዩ ላለሁኝ ምችለውን እንደዚህ በስንት ነው አሁን በ7 ቀኔ ነው አፕሎድ የማደርግላችሁ። ያው በአንድ ሳምንት 2 ጊዜ ወይ 1 ጊዜ እመጣለሁኝ ማለት ነው። አትርሱ ላይክ ማድረጋችሁን። እግዚአብሔር ይባርካችሁ። በጣም ነው የማመሰግነው። ቀለል ያለ የፊት ማስክ እንሰራለን አብረን ማለት ነው። እንሞክራለን እንግዲህ የኔ ታላችሁ እዚህ ጋር በጣም የበለዘ የነበረው የዛሬ 1 አመት ቪዲዮን ሳልጀምር በፊት እንደጀመርኩ በፊት እስቲ እዩት ሄዳችሁና ታዩታላችሁ ለውጡን። በእርግጥ የምቀባው ክሬም አለ። ይሄ በወሊድ ምክንያት የመጣ እንትን ነው፣ እንደዚህ መበለዝ ነው። ይኸውላችሁ እየለቀቀ ነው። እግዚአብሔር ይመስገን አሁን ደህና ነው። ጭው ስላልኩኝ እንስራ በጣም አበዛውባችሁ፣ ይቅርታ። እዚህ ጋር ይሄ ሃኒ ጥሩ ነው ይባላል። በተለይ ጉንፋን ሲይዘን ምናምን ይሄ አበባ ያለበት ቆንጆ ነው። ጨርሼዋለሁ። ካናዲያን ብራንድ ነው። ይሄኛውም እንደዛው። በዚህ ነው የምንሰራው አሁን ማለት ነው። እዚህ ጋር ሎሚ አለኝ። እዚህ ጋር ደግሞ እርድ አለኝ። እዚህ ጋር ቲማቲም አለኝ። እዚህ ጋር ያለቀ ኮኮናት አለኝ። ትልቁን ማምጣት አልፈለኩም፣ ለዛ ነው አልቋል ኦልሬዲ። እዚህ ጋር ደግሞ ቫይታሚን ኢ አለኝ። ቫይታሚን ኢ 2 ጊዜ ነው የምንጠቀመው። አብረን ነው የምናየው የሀገሬ ልጆችና አብረን እንሰራለን ማለት ነው። እዚህ ጋር ማቀላቀያ አለኝ ለፊት። በነገራችን ላይ ይሄንን ቅልቅል ፍሪጅ ውስጥ ማድረግ ትችላላችሁ። ቆንጆ ነው ማለት ነው። እና እንደዚህ አድርጌ በላስቲክ ቢሆን ይመረጣል። ስሰሩ ብረት ባይሆን ጥሩ ነው። ይሄንን ያክል 1 ማንኪያ ተኩል ታያችኋል። ቆንጆ እርድ ነው ይሄ እርድ። እዚህ የምታውቁ ከሆነ ብሉክ ስቶር ነው የምታገኙት። ቆንጆ እርድ ብሉክ ስቶር ታገኛላችሁ፣ እዚህ ካናዳ ያላችሁ ማለት ነው። አለበለዚያ ኢትዮጵያ ምርጥ ነው ያለውና ችግር የለውም፣ ኢትዮጵያ ይገኛልና ሀፍ ሎሚ፣ ግማሽ ሎሚ ትንሽ እንጭጭ ነገር ነው። ምን እስቲ ውሃ አለው። ያው እኔ ሎሚ ብዙ አልጠቀምም፣ ግን ቆንጆ ነው ስላሉኝ ሰዎች ነው እንጂ ሎሚ ብዙ አልጠቀምም። ይሄው 1 ማንኪያ ማንኪያና ደርበብ ያለ ማለት ነው። 1 ማንኪያና ደርበብ ያለ ማለት ሁለተኛው ሳይሞላ ማለት ነው።
እዚህ ጋር አንድ ቲማቲም አለኝ እንደዚህ ካልታያችሁ እዚህ ጋር ላድርገው እንደዚህ ውሃ ቢሆን ጥሩ ነው ግን ምንም አይደለም። እስኪ በእኔ እናየዋለን ማለት ነው። የዛን ያክል በቃኛል። ይኸው ከዛ ኮኮናቱ አልቋል ቆይቷል። ከጨረስኩት ጊዜ ማይከላው መጠኑን እንደፈለጋችሁ ትንሽ ማድረግ ትችላላችሁ። በላስቲክ አርጋችሁ በትንሽ የላስቲክ አርጋችሁ ፍሪጅ ውስጥ አርጋችሁ መጠቀም ትችላላችሁ። ኮኮናት ለመጨረስ ብዬ ነው። ትልቁ አለኝ ታውቃላችሁ። ኮኮናት በጣም በትልቁ ኦኬ። ከዛ ቪታሚን ኢ ከሌላችሁ ችግር የለውም። ይሄንን መጨረሻ መጠቀመዋለሁ። ለፀጉር እጠቀመዋለሁ ታውቃላችሁ። የዛሬ አመት ሁሉ ሰራላችሁ ነበር። ይሄንን በጣም አሪፍ ስለሆነ ለፀጉር የምጠቀመዋለሁ። ሁለቱም ይሄ ዝም ብሎ የሚዋጥ ስለሆነ ችግር የለውም። እንትን ብትሉትም አፋችሁን ቢገባ ችግር የለውም። ምንም አይልም። እንደዚህ አድርጌዋለሁ። የሆነ በጣም ወፍራም ነው እንትን ስትሉት ወፍራም እዚህ ቀላቅለዋለሁ። በነገራችን ላይ ብሩሽ ማድረግ ትችላላችሁ ለመቀባት፣ ግን በእጄ ነው የምቀባው እኔ። ብሩሽ ምንም አያስፈልገው። እጃችሁ ስቴን እንዳይሆን ከፈለጋችሁ፣ እጃችሁ ላይ ቢጫ እንዳይሆን ከፈለጋችሁ በግላብስ አድርጉት። እኔ በእጄ ተጠቀመውና ወዲያውኑ እጄን ታጠበዋለሁ። እዚህ አድርጌዋለሁ። አሁን ዋሽሩም እንገባለን ማለት ነው። ሽንት ቤት ሄደን እዛ እቀባለሁ። ኦኬ አገሬ ልጆች፣ የሆነ ነገር እዚህ ጋር መልበስ አለብን። ቢጫው በጣም ስቴን ስለሚሆን እንደዚህ የሆነ ነገር መልበስ አለብን፣ ግን እንዳይበላሽብን። ከዛ እጀምራለሁ ማለት ነው። ትንሽ ግን ውሃ መጀመሪያ ፊታችንን ረጠብ እናደርገው ቆንጆ ነው። እንዳልኳችሁ በትንሽዬ ብልቃጥ ነገር አድርጋችሁ ወይ ደግሞ ወይኔ ፀጉሬ ቅንድባችሁን ተጠንቀቁ። እናንተ ቢጫ እንዳያረግባችሁ ተጠንቀቁ። ቅንድባችሁን ቀባሁት እንዳለ፣ ግን እጄ ይሻለኛል ከብሩሽ ማለት ነው። ማለት ለማስተካከል አስተካክሎ ለማድረግ ይሻለኛል። እና በትንሽዬ አድርጋችሁ የተረፈውን አስቀምጣችሁ በሳምንቱ ላይ ጊዜ እንኳን እንደዚህ ብትቀቡ ቆንጆ ይሆናል። ሌላም ማሳያችኋለሁ አለ፣ ብዙ አይነት ሌላም አለ። በጣም ወደው ማሳያችኋለሁ። ብቻ እናንተ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሊፍት አድርጉኝ። እንደዛ ላለ ያገሬ ልጆች በጣም ቶሎ ካታጠባችሁ እጃችሁ ላይ እንትኑ ነው ይቀራል ማለት ነው። በጣም ስቴን ያደርጋል። ኢቭን ሲንካችሁን ወዲያውኑ ማጠብ አለባችሁ፣ አለበለዚያ የነካችሁት በሙሉ ነው ቢጫ የሚሆነው።
እና እንደዚህ አድርጌ የተወሰነ ቆያለሁ። ከዛ በኋላ ምን እንደማደርግ አሳያችኋለሁ። ሀገሬ ልጆች ግን መቆየት አለብኝ። የሆነ መጽሐፍ ቅዱስ ወይ ያነባለሁ የሆነ ነገር እያነበብኩኝ እቆያለሁ ማለት ነው። አንድ 15 ደቂቃ። ከዛ በኋላ እመለሳለሁ። ቆዩ። እሺ ሀገሬ ልጆች ይኸውላችሁ 15 ደቂቃ ሆኖታል፣ አልፎታል። 15 ደቂቃ ደርቋል። እየተነሳ ነው ደርቆ። አሁን ልታጠበውና እናያለን ማለት ነው እንዴት እንደሆነ። ልታጠበው ለብ ባለ ውሃ ማለት ነው። መጀመሪያ ዋናውን አነሳውና ከዛ በኋላ ነው የሚታጠበው። ታጥቤ ልምጣ። ይኸው አውርቼዋለሁ በውሃ ብቻ። ከዛ ገበያ ላይ ይሄንን አንድ ጊዜ ተጠቅሜው ነበር። ኦሌይ እንደዚህ በጣም ኢዚ የሆነ እንትና የሆነች ትንሽዬ ነገር ነች። እንደዚህ እና ዴይሊ ክሌንዘር ይላል። መታጠቢያ ነው በየቀኑ። እንደዚህ እቃው እንደዚህ ስትከፍቱት ከፈለጋችሁ ብዬ ነው፣ የምትፈልጉ ካላችሁ እንደዚህ ነው። ሶፑ ይሄ መታጠቢያው ነው። ከዛ እንደዚህ እንዘጋዋለን በፈለግነው ሰዓት። ከዚህ ያወጣን ይሄ የሚይዘው 32 ፓድ ነው። እንደዚህ 32 እጅን ቆጥራችሁ ማለት ነው። እና አጠቃቀሙ እዚህ ጋር ነው። እዚህ ጋር አረገውና ትንሽዬ ውሃ ማለት ነው፣ ሞቅ ያለ ውሃ ማለት ነው። እንደዚህ አረገዋለሁ ይውላችሁ ውሃው ላይ ማለት ነው። እና ሶፕ ሆነ ማለት ነው። ይሄው እንዳለ መልት አደረገ እና እንደዚህ አረገዋለሁ። በጣም ቆንጆ ሆኖ አግኝቼዋለሁ። የኛውን ሲጨርስ ሳምፕል በዛው አምጥቼ ነበርና ሳምፕሉ ቆንጆ ሆኖ አገኘሁትና መልሼ ገዛሁት ማለት ነው። በጣም ልስልስ ያለ ነው። ይሄ ቢጫው ነገር በደንብ ወጣ። አሁን እርዱ ምናምን ከፈለጋችሁ ፎቶን አስገባላችኋለሁ፣ ንገሩኝ። ያው ያሳየኋችሁ ስለሆነ ስክሪንሾት ማድረግ ምናምን ትችላላችሁ፣ ግን ከፈለጋችሁ ንገሩኝ አስገባላችኋለሁ። እና ይሄ በደንብ ታጠበው። የሀገሬ ልጆች ጥርት ብሏል። ቢጫ ነገር የለውም ጭራሽ ምንም አይታይም። እና እንደዚህ ጥርት ብሎ ቆንጆ አድርጎታል ቆዳዬን ማለት ነው። እንግዲህ እናንተም መልሱልኝ እንዴት እንደሆነ አይታችሁ አስተያየት ስጡ እናንተም። እና ጥርት ብሏል። ከቅድሙ አይሻልም? ፊቴ ቢጫ ምናምን የለም። ይሄ መታጠቢያ በጣም አሪፍ ነውና በደንብ አድርጎ ነው የሚያጸዳው። ቆንጆ አድርጎ ነው የሚያጸዳው። እና ከተጠቀማችሁ ግን ፎቶን አስገባላችኋለሁ። በተረፈ እዚህ ጋር ማታ ነው፣ አሁን ማታ ላይ ነው። ኮኮናቴ ይኸውና ትልቅ ኮኮናት ማለት ነው። ያንን ስለጨረስኩት ለዛሬ ለመጨረስ ፈልጌ ነው። ትንሽ እዚህ ጋር አደርጋለሁ፣ በጣም ትንሽ። ከዛ ቫይታሚን ኢ እንዲታያችሁ ብዬ ነው። ቫይታሚን ኢ ከዚህ በፊት አሳይቻችኋለሁ። ቫይታሚን ኢ እንዴት እንደምጠቀም አብሬ ሚክስ አደርገዋለሁ ማለት ነው። እንደዚህ
እና ከንፈራቸውን የተሰነጣጠቀ የሚያስቸግራችሁ ከሆነ አሪፍ ቀላቀልኩት። ቫይታሚን ኢ በተፈጥሮ በጣም ወፍራም ነው እና ቆንጆን ካገኛችሁ ወፍራም ነው፣ ዝም ብሎ ቅልጥ የሚል አይደለም። ስለዚህ ቀላቅሉት። ከጆጆባ ኦይል፣ ከኮኮናት፣ ከኦሊቫ ኦይል ቀላቅላችሁ እንደዚህ ማታ ላይ መቀባት ጊዜያችሁን ሰውታችሁ። በተለይ ማታ ላይ የምናደርገው የቀኑ ሁሉ አቧራ ስለሆነ ማታ ላይ የምናደርገው እንትን አለው ማታ ያደርጋል። በጣም ማታ ላይ የሚደረግ ነገር በጣም ለውጥ ያመጣል። ማታ ላይ በጣም ትንበሉ። ጠዋት ላይ እንኳን ባይመቻችሁ የማታው ግን በጣም ቆንጆ ነው የሚያደርገው ማለት ነው ፊታችንን። እስኪ እናንተ እንግዲህ ንገሩኝ። ይሄው እስከ አንገታችሁ ድረስ እንደዚህ አድርጋችሁ እንደዚህ እስከ አንገታችሁ ድረስ ማለት ነው። እንደዚህ ታረጉታላችሁ የሀገሬ ልጆች። ይሄው ነው ያለኝ እንትን እነዚህ ናቸው። ክሊፕ የማደርገው ይሄ ምንድነው ፀጉሬን እንትን የምልበት ማነሳበት እና ይሄኛ ቆንጆ ነው። ሪፋም ይሄኛ በጣም አሪፍ ነው። በደንብ ግራፕ ያደርጋል። የትም ሳትሄዱ እቤታችሁ ባላችሁ ነገር ማድረግ ትችላላችሁ የሀገሬ ልጆችና እንደዚህ እላችኋለሁ። በሌላ ቪዲዮ እስከምንገናኝ ሰላም ቆዩኝ እላለሁ። አመሰግናለሁ በጣም እና ልክ ብራሽ ለማድረግ ስፈልግ ባለፈው አሳይቻችኋለሁ። ይሄንን ማለት ነው እግመጠመጣለሁ ማለት ነው እና ተግመጥምጬ ስጨርስ ጥርሴን በርሼ ተኛለሁ ማታ ላይ ማለት ነው። እና ኮኮናት በጣም ቆንጆ ነው ለአፍ ሽታ ምናምን። ሌሊት ላይ ያው ታጥባችሁ ነው አይደለም የምትተኙት። ስለዚህ ጧት ላይ ፍሬሽ የሆነ ነገር ይሆናል ማለት ነው እና በጣም ለብዙ ነገር ለጥርስ ጥንካሬ፣ ለጥርስ ጽዳት፣ ይሄ ጥርስ መካከል ላይ ለሚገኝ ቆሻሻ ካላችሁ እንደዛ አይነት ነገር ይሄ በጣም ቆንጆ ነው፣ ጎትቶ ያወጣዋል ማለት ነው እና ቻው ቻው ላችኋለሁ። አፌ ላይ ላስገባውና እና ከዛ በኋላ ለ5 ደቂቃ ይዤው አፌ ላይ እንትን ለዋለሁ። ከዛ ባርሻለሁ ጥርሴን፣ ከዛ ተኛለሁ። መልካም ቀን ይሁንላችሁ የሀገሬ ልጆች። አሁን ማታ ላይ ነው እና ቪዲዮ የምሰራው። መልካም ቀን ይሁንላችሁ። በጣም ነው የማመሰግነው። ወዳችኋለሁ ኤርትራውያን፣ ኢትዮጵያውያን። ሰላም ቆዩኝ።